የተወደዳችሁ አድማጭ ተመልካቾች ሁለት ሰበር መረጃዎችን ይዤላችሁ ቀርቤያለሁ። መልካም ቆይታ። በሩሲያ ዩክሬን ጦርነት አዳዲስ አጫጭር መረጃዎችን ትሰማላችሁ። ላይክ እና ሰብስክራይብ እንዳይረሳ። የፑቲን ጦር ዩክሬን ውስጥ ግስጋሴውን ቀጥሏል። በሩሲያ ወረራ ከ15,000 በላይ ዩክሬናውያን መሞታቸው ተገልጿል። በዩክሬን የሚገኝ የተባበሩት መንግስታት የሰብአዊ መብት ክትትል ተልዕኮ ሩሲያ ከ4 ዓመት በፊት በዩክሬን ላይ ሙሉ ወረራ ከጀመረች በኋላ ቢያንስ 15,172 የዩክሬን ሲቪሎች መሞታቸውንና ከ41,000 በላይ መቁሰላቸውን ገልጸዋል። በዜጎች ላይ የደረሰው ጉዳት በብዙ ሪፖርቶች ሊረጋገጥ ባለመቻሉና ከቁጥሩ መብዛትና ከሚመለከታቸው አካባቢዎች ተደራሽ ባለመሆኑ የተነሳ የዜጎች ጉዳት መጠን በእጅጉ ከፍ ያለ ሊሆን ይችላል ተብሏል። በዩክሬን ዲኒፕሮፔትሮቭስክ ክልል ውስጥ በፖክሮቭስክ አካባቢ ላይ በሩሲያ በተፈጸመ ጥቃት 2 ሰዎች ሲሞቱ 5 ሰዎች ደግሞ መቁሰላቸውን አልጄዚራ ዘግቧል። በሌላ በኩል የክልሉ ወታደር አስተዳደር ኃላፊ አሌክሳንደር ሃንዛ በቴሌግራም የመልእክት መላላኪያ መድረክ ላይ የሩሲያ ከባድ ጥቃት መቀጠሉን ገልጸዋል። የዩክሬን አየር ኃይል በቴሌግራም ላይ እንዳስታውቀው የሩሲያ ኃይሎች 133 ድሮኖችንና እስካንደር ኤም ባላስቲክ ሚሳይል ተጠቅመው ጥቃት ሰንዝረዋል። የዩክሬን ጦር 111 የሩሲያ ሰው አልባ አውሮፕላኖችን መጣሉንም የአየር ኃይሉ በቴሌግራም ገጹ ላይ ገልጿል። የዩክሬን አየር ኃይል በቴሌግራም ላይ እንዳስታወቀው የሩሲያ ኃይሎች 133 ድሮኖችንና እስካንደር ኤም ባላስቲክ ሚሳይሎችን በመጠቀም በዛሬው ከባድ ጥቃት ሰንዝረዋል። በዩክሬን ሄርሰን ክልል ላይ በሩሲያውያን በተያዙ አካባቢዎች የዩክሬን ጥቃቶች 1 ሰው ሲገደል ሌሎች 2 ሰዎች ደግሞ ማቁሰሉ ተዘግቧል።